አሁን በደረሰኝ መረጃ መሰረት ዶሮ ማረድ የምትፈሩ ወንዶች እንዳላችሁ እንዴ ምን ነካ አንተ እንዴ ምን ሆነ ነው ዶሮ ማረድ የምትፈራው አንተ እንዴ ትልቅ ሰው ነህ እኮ አስደውለህ ታስጠራኛለህ እንዴ ናረድ እንዴ አባወራ ምን ነካ አንተ አታርድም እንዴ ብታስጠራኝ እኔ ማረድ አልችልም ምንድነው የማትችለው አንተ እንዴ ቆፍጠን በል እንጂ ወንዱን እንዴ አመሰግናለሁ መልካም በዓል ይሁንላችሁ መልካም የፋሲካ በዓል ሙዬ በፈልገሽ ነው እስቲ ያችን በግ አሳይ አለ ይሄው የምታየው በግ አይደለም እኔ ሁላ በግ ነኝ ላንቺ ይኸውልሽ ይሄ 20 ሺህ ብር ነው አቅምሽ ካልቻለ ያ ደግሞ 40 ሺህ ብር ነው ዳሌው አየሽው ካንቺ ሁላ ይበልጣል 2 ሺህ ብር እሰጣለሁ ሳልጨምር ሳልቀንስ ስንት አው ዩ በጎ ያለሽ አልሰማሽም ምን አሉ ልትል ነው አባ አቤት ሰላም ነው እንዴት ነህ? ቅድም ዶሮ ልሸጥልህ ነው ያልኩት ልጅ ነው። ዶሮ ሻጩ ነህ እንዴ? አዎ እኔ እኮ ነኝ። የሰፈር ሰው አጣይቄ እዚህ ሰፈር ነው ሲሉኝ ተከትዬ መጥቼ ነው። አያት እቺ ቅድም አንገቷ ያምራል ምናምን ያልከኝ ዶሮ ነች። አዎ በጣም የወደድኳት ዶሮ ነበር። አዎ ለ50 ብር ብዬ እኔ 2000 ብር ብዬ አንተ 1950 ብለኸኝ አይደለ አንዳንዷን እና አሁን ደግሞ በቃ እኔ ልክሰርና 7,700 እንድትወስዳቸው ነው ወይ ገዛው እኮ ነው ገዛህ እንዴ? በቃ ዝም ብለህ እንትን ስለወደድካቸው ነው ውሰዳቸው ዝም ብለህ በቃ ወይ በቃ እነዚህ ነው ገዛው ቅድም እንደዛ ስለምንም ቢበላ ገዛው አሁን ያልመጨመጫለውና በመሃላችን ሰው ገባ ምን ላድርግ እሺ በቃ ዝም ብለህ ውሰዳቸው ወይ ገዛው አልኩ እኮ አባ አሰማም እንዴ ኧረ በእግዚአብሔር በእናትህ ሁሌ እኔ እዚህ ስራ ውስጥ የገባሁት አስቤበት አይደለም አሪፍ ነበረኝ መኪና ነበረኝ ይኸው እና ታዲያ ናፍጣ ቤንዚን ቺፕቼ አንድ ላይ ሲደራረብብኝ 2 ሳምንት ሙሉ ሳልሰላስቀር አቆምኩት ቤቴ ከዛ 5 ዶሮ ገዛው አንድ ለቤት አስቀመጥኩኝ አንዷን ሸጥኩኝ ያው አንድ ሁለቱ እነዚህ ናቸው በቃ ውሰድልኝ በእግዚአብሔር ይጃ ነው አልበዛም እንዴ ወጥ መሰሮኒ ልብስ ማጥቦኒ ምንድነው በጣም በዛ ሄሎ እንዴት ነሽ አለሁልሽ እባክሽ ጠዋት ከስፖርት መጥቼ ቁርስ ሳይሰራ ምን ሳይል ጠብቀኛል እንዴ አዋጁ ሰበርኩለት ያው እኔ ባለሽ ነኝ እንጂ ሞግዚት ይሻለሉ ያው እንደዛ አልተረም እቺ ደውልልሻለሁ ቆይ ቆይ ምንድነው አሁንስ አልበዛም እንዴ ባለሽ ነኝ እንጂ እኔ ሞግዚት ይሸኝ እንዴ ምንድነው ነው ያውርኝ እስቲ ምንድነው ምን እሳቸው ናቸው ሰላም ኑት ደህናችሁ ልጆች እሳቸው ጋር እንደውም ሲከፈለ ነው እንትን ፈልገን ነበር ፈልጋችሁ ስራም ጠፋ እንትን ያው ማደንዘዣ እኛ ስራችን ኪስ ላይ ነው የምንሰራው ማን ጠረረ ከመጣሁ እኮ ቆየሁ ይሄ ነው ያዛት እንዴት ነው የምናደርገው ከፈት አድርገህ መቀባት ብቻ ነው ከፈት አድርገህ መቀባት ይሄን የፈለከውን ታረግ ደህና አድርጊን ያንቀባረርኩት አንቺ እንዳይነቃ ብዬ እኔ ከመቼ ጀምሮ ጠንቋይ ሁለት ስልክ ይይዛል ብለህ ታስባለህ ሸምሱ ያባቴ የኔ አባት የኔ ጠንበረ በእናትህ ዛሬ ትንሽ ጉዳይ አለችብኝ እኔ እናታ ምንና አታበድረኝ ብር ነው የለኝማ ምንም ነገር የለም ምንም እኮ ነው አይደለም ምንም የለም ቢኖርኝ ምን ችግር አለ እውነት አረብ ሸምሱ የኔ ጠንበረ የኔ አባት አባቴ ታቂለ እኮ ታቂለ የኔ ስፍስፍ ታቂለ አቃለሁ ግን ስንት ነው የፈለግሽው ጨክነህ ስንት ነው የፈለግሽው 1000 ቢሆን ደስ ይለኛል ለምንሽ ነው የፈለግሽው የሆነ ሸከስ ቀጥሬ በቃ እና እኔ በታክሲ ልሂድ ሸምሱ እኔ በታክሲ አንቺ ስትገቢ ስትወጪ አዳምጪኝ ስሚ በራይድ ሄዳለሁ ከዛ አላት አይነት አለ አይደለ ከዛ በኋላ በቃ ኧረ አዳምጪኝ እባክሽ እኔ አንቺ ስትገቢ ስትወጪ እያየው ምራቄ እየዋጥኩኝ ካሁን አቀበለችኝ እያልኩ አንቺ ገና ብር አቀብዬሽ ገና ሌላ ሰው ልታቀብይ ነው እንዴ ለቀበል አይደለም እና ልቀበል ነው ሂጅ እባክሽ ተነቃብሽ በቃ ሸምሱ ሂጅ ወደዛ እኛ በሬ ሞርቶዴላ ነው እየበላ ያደገው እያልኩ ነው እኛ ቅርጫ ከገባ ማለት ነው 2 ኪሎ ስጋ በበሬው ጮማ ቅባት ብቻ መጥበስ ትችላለህ ያለ ዘይት ያለ ቂቤ እያልኩ ነው ቱሪናፋ እኛ ጋር ብገቡ ይሻላል አረፈሩ አቶ ዞዱ ለባለፈው አመት ባል ያዘጋጁትን ቅርጫ እርሶና አራጆቹ አይደል እንዴ በሚጥሚጣ አጥቅሰው በልቶ የጨረሱት አንድ ወዳጄ ይገርማል አሁን እኔ ጋር ነው የሚገባው ቅርጫ ድሮ ግን እነሱ ጋር ነበር ደርሶ ቅርጫዬስ ድርሻዬስ ሲላቸው አሁን እኔና አራጆቹ በሚጥሚጣ በልተን ጨረስ ነው ብለው ቆዳውን ነው የሰጡት ከበሮ ስራ ብለው ማለት ነው እኛ ግን በፍታዊ
ክፍፍል ነው ምናምን ነው ከእበቱ ይደርሳል አንተ ከፈለክ ማለት ነው። እነሱ ጋር ግን እግር ተሰጥቶ ጨጓራ ብትጠይቅ ነብሮ በላው ሊሉ ይችላሉ። ምላስ ብትጠይቅ ውጦት ነው የሞተው ሊሉ ይችላሉ። ከባድ ነው እነሱ ጋር መግባት። ስማችንን ባታጠፋ መልካም። ይኸውልህ ለኛ በሬውን ስንገዛ ራጅ ሲቲ ስካን ኤምአርአይ አስነስተን ነው የምንገዛው። ንጹህ በሬ ነው። እነሱ ግን ላት ነው የሚነኩት እንደ በሬ። ዘንድሮም እያልኩ ነው በሬ ለመግዛት። በግማ የእናንተ በሬ ነው። ይኸው ከመክሳቱ የተነሳ ቀንዱ ከብቶት እንዳቀረቀረ አንተ ቀንዳ ቢገባ በሬው ያቀረቀረው ማለት ነው ከስቶ ሳይሆን ለሰው ልጅ ትልቅ አክብሮት ስላለው አለ እንጂ እናንተ በሬ ዋብያ መጥቼው ጋማውን ጋማ ነው ምልልህ ወንድ ነህ ስማኝ የኔ ወንድም እነሱ ጋር ቅርጫ መግባት ምን እንደሆነ ሰፈርተኛውን መጠየቅ ትችላለህ። ለ101 ነው አንድ በሬ ቅርጫ ገብቶ ማለት እንደ ቅርጫ ሳይሆን እንደ በርጫ አንድ ጎርሰው ተድሪናው ጥሬ ወጡት እያልኩ ነው። እንግዲህ ምርጫ አንተ ነው እያልኩ ነው። በቃ ይቅርታ አቶ ዘውዱ እነሱ ጋር ገብቻለሁ። ይሻላል። ምን ማድረግ ይቻላል? አንተ አይዘዌ ስማኝ ይኸውልህ አንድ ቦታ ደግሞ ያዝልኝ ቅርጫ ለውሼ እገባለሁ። እሺ ማን ነው? ጎረቤት ሊያሰማ ነው እንዴ ድምፅ? ማን አለ? ኧረ ማንም የለም። ወጥቷል። ተከራይቱም የሉ እነሱ አሁን ወጡ ነው። ዋጋውን የሚኒስ ማጣ አንተ ዝም የተገዛበት አታውቅም እንዴ? ዝም በል ድምፅ እንዳታሰማ። አውዳመቱ ሲመጣልማ ያው እሑድ በዓል መሆኑን እያስታወቅን ለረመዳን ያላስፈጠርከኝ ጀለሴ ቤቴ እንዳላይ መንገድ ላይ እንዳላገኝ ሜንሽን አደርጋለሁ ደግሞ እንዳላገኝ